እና በእስራኤል መካከል ነገሮች አስፈሪ ሆነው ቀጥለዋል። ዶናልድ ትራምፕ የሶስተኛውን የዓለም ጦርነት ፊሽካ ነው የተባለለትን ውሳኔ አሳልፈዋል። እና በእስራኤል መካከል ነገሮች አስፈሪ ሆነው ቀጥለዋል። ዶናልድ ትራምፕ የሶስተኛውን የዓለም ጦርነት ፊሽካ ነው የተባለለትን ውሳኔ አሳልፈዋል። በዚህም ታዲያ የኢራን ዋና ከተማ ቴሄራን ሙሉ በሙሉ ኢቫኩዌት እንድትደረግ ትዕዛዝ የሰጡ ሲሆን ይህንንም ተከትሎ ታዲያ በርካታ አሜሪካውያን በትራምፕ ላይ ተቃውሟቸውን እያሰሙ ይገኛሉ። እኛ ትራምፕን የመረጥነው ጦርነትን እንዲያስቆም እንጂ ሶስተኛው የዓለም ጦርነትን እንዲያስጀምር አይደለም እያሉ እየተደመጡ ይገኛሉ። ይህንን የትራምፕ ውሳኔ ተከትሎ ታዲያ በርካታ የቴሄራን ነዋሪዎች ታዲያ ከተማዋን እየለቀቁ እንደሆነ መረጃዎችን በተደጋጋሚ እየሰማው እገኛለሁ። እዚህ ባለፈም ደግሞ ሌሊቱን ኢራን እስራኤል ላይ ከባድ የተባለ የሚሳኤል ጥቃትን ስትፈጽም ያደረች ሲሆን በርካታ የኢራን የዜና ምንጮችም ታዲያ ዊ አር ባክ ቴል አቪቭ የሚልና ይሄንን ፎቶ በሰፊው እያጋሩት ይገኛሉ። ሌሊቱንም ታዲያ እስራኤል በኢራን ሚሳኤሎች ተመታለች። የአያቶላ እጣ ፈንታም የኢራንና የእስራኤል ግጭት እየተባባሰ የመጣው ፍጥጫ እስከ መጨረሻው ድረስ ልትካተሉት የሚገባም አንድ ወቅታዊ ዜና ትንታኔ ይዤላችሁ ቀርቤያለሁ። በተለይም ዛሬ ዓለምን እያነጋገረ ካለው የጠቅላይ ሚኒስትር ኔታንያሁ ቃለ ምልልስ ጋር የተያያዘ ነው። የአያቶላ እጣ ፈንታ የእስራኤልና የኢራን ግጭት አራተኛ ቀኑን አገባዶ አምስተኛ ቀኑን ይዟል። ውጥረቱ ከመቼውም ጊዜ በላይ ከፍ ብሏል። በሁለቱም ወገኖች የሲቪልና የወታደራዊ ዜጎች ሕይወት እየጠፋ ነው። ይህ ግጭት የመካከለኛው ምስራቅን ሰላም በአደጋ ላይ የጣለ ሲሆን የሁለቱም ሀገራት መሪዎች የሚሰጧቸው መግለጫዎች እሳቱ ላይ ቤንዚል እያርከፈከፉበት ይገኛሉ። የዓለም አቀፉ ማህበረሰብ በተለይም የአሜሪካ አቋምና የሌሎችም እስላማዊ ሀገራት ሚናም ትኩረት ሰጥቶ ማየት አሁን ይገባል። የግጭቱ ቁልፍ ተዋናዮች ምን እያሉ ነው? ቤንያሚን ኔታንያሁ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእስራኤል የአየር ማረፊያ ጣቢያን ሲጎበኙ በሰጡት ቃለ ምልልስ እስራኤል ወደ ድል እየገሰገሰች ነው ብሏል። ዋና ግባቸውም የኒውክሌርና የሚሳኤል ስጋትን ማስወገድ እንደሆነ አጽንኦት መስጠታቸውን በዕለቱ ዜና ዘግበንላችሁ ነበረ። ኔታንያሁ የእስራኤል ጥቃቶች ወታደራዊ ኢላማዎችን ብቻ እንደሚያነጣጥሩ ገልጸው በአንጻሩ ግን ኢራን ሲቪሎችን እየደበደበች ነው ሲሉ ወንጅሏል። የኢራን ቴሄራን ነዋሪዎችንም በአስቸኳይ ከተማውን ለቃችሁ ውጡ፣ እኛም ድብደባችንን እንቀጥላለን ሲሉም ተናግረው ነበረ። ይህም እስራኤል ወታደራዊ እርምጃዋን እንደምትቀጥል ዋና ማሳያ ነው በሚል ተወስዷል። ከዚህ በላይ ኔታንያሁ ከኤቢሲ ቴሌቪዥን ጋር ዛሬ ባደረጉት ቃለ ምልልስ እስራኤል የኢራንን ከፍተኛ መሪ አያቶላ አሊ ካሚኒን ማስወገድ የምችልበት እድል እንዳለ ተጠይቀው ሲመልሱም እንዲህ ያለው እርምጃ ግጭቱን አያባብሰውም፣ እንዲያውም ይህ አያቶላ ማስወገድ ግጭቱን እንዲያበቃ ያደርጋል፣ አስፈላጊ የሆነውን ሁሉ እናደርጋለን ሲሉ አያቶላን ለማስወገድ እየሰሩ መሆኑን ይፋ አድርጓል። እዚህ ጋር የአያቶላን አመጣጥና በኢራን ያላቸውን ቦታ መመልከት ያስፈልጋል። አያቶላ በሺያ እስልምና ከፍተኛ የሃይማኖት ምሁር የሚሰጥ ማዕረግ ሲሆን ይህም በሃይማኖት በሕግና በፖለቲካ ትምህርት ከፍተኛ ደረጃ ላይ የደረሱ ምሁራንን ይመለከታል። አያቶላ አሊ ካሚኒም የኢራን ከፍተኛ መሪ፣ በአገሪቱም የፖለቲካ ወታደራዊና የሃይማኖት ጉዳዮች የመጨረሻ ወሳኝ ሰው ናቸው። ፕሬዝዳንቱም ሆነ ፓርላማው በአያቶላ ቁጥጥር ስር ናቸው። ለዚህም ነው ኔታንያሁ አያቶላ ማስወገድ ትልቅ ለውጥ ያመጣል ብለው የሚያስቡት።